ሰላም ሁሉ ሰላም አለን የድለላ ስራ ነው። በቀጥታ ከአሜሪካን ዋሽንግተን ዲሲ ነው። ስለታወቀ ደስ ብሎ ሰላም ነው አይደል? የድለላ ስራ አለን ጓደኛዬ ነው ከዋሽንግተን ዲሲ አንዳንድ ነገሮችን 20 ዓመት አካባቢ ኢትዮጵያ ውጪ ኖርኩኝና እዚች ሀገር ላይ ደግሞ ኢንቨስት ላድርግ ብዬ 300 ሚሊዮን ብር ይዤ መጣሁ። it is beautiful 300 ሚሊዮን ብር ይዤ መጣሁ። ሶ ጋሽ ቀጭኑ የድለላ ስራ ዋው ደስ ይላል በጣም እና በጣም ጎበዝ ታማኝ ነህ። አሜሪካ ድረስ ታዋቂ ነህ ባይዘው። ሶ ምንድነው የተባልኩት መሰለ እዚች ሀገር ላይ አንዳንድ ነገሮችን ኢንቨስት ማድረግ ፈለኩ። የት አካባቢ መሬት አለ ምን አይነት መሬት አለ የሚለው ነው እሱን ንገረኝ። መሬት እንግዲህ ወጣ ገባ መሬቶች አሉ ላንተ ኢንቨስት የምታረጋግበት በጣም አሪፍ ቦታ ሄደን ማየት እንችላለን። በጣም ጥሩ ቦታ ነው። ስራዬን እንደስሜ ነው። በጣም ደስ ይላል። በጣም አሪፍ። እዚች ሀገር ላይ ምን አይነት ነገር ብከፍት ያዋጣል ብለህ ትላለህ? ምን አይነት ብትከፍት በጣም እዚች ሀገር የብሩ እንዳታስብ ይያለው 300 ሚሊዮን እሱ መጀመሪያ ችግር የለውም ለማገናኘት ነው አብሽር መጀመሪያ እናንተ ተስማምተን ምክንያቱም ሳንስማማ ምክሬንስ ብትወስደው አየህ ስለዚህ እኔ ጋር ዋጋ ጨርሰን አንተ እንግዲህ 300 ሚሊዮን አለ በ300 ሚሊዮን ምን እሰራለሁ ነው የምትለው። እኔ ደግሞ መጀመሪያ ስራዬን ነው ለኔ ከፍያ ሐሳቡን ልታስከፍለኝ ነው እምልህ ለኔ ከፍያው ይገባና ሐሳቡን እኮ ነው አለበለዚያ ማን ይነግር ነገጣት እዛ ቦታ አይደል ኢንቨስተር ነው ከፍያ እሺ ሐሳቡን አሁን ለመንገር የቢዝነስ ሐሳቦቹን ለመንገር ከፍያህን ንገረኝ። እኔ ያው አብረን እንሰራለን ችግር የለም። ኧረ ኖርማል እንሰራለን 40 ሚሊዮን ብር ለኔ ምን አስገባኝ 40 ሚሊዮን ላንተ ነው አመሰግናለሁ። 40 ሚሊዮን ብር አሜሪካን ሀገር ምን ይመስላል ስራ ኢንቨስት አደረግበት ወንጂ አና የሰላሳው ፈንጅ እኔ የምጠጣውን እኮ ነው አውጥቼ ሰጠው ይከካል ለስላሳ እንጠጦች ይሄዳል ወይ ሚሊዮን ብር ሲለማል 40 ሚሊዮን ለድለላ ክፈል አለ የምርጋሽ ቀጭኑ ይመጪ አራታውኝ ይከረበት ነው አራታውኝ አራታውኝ ይሄ ንቀት ነው ባንክ ቤት ዘበኛለ አራኒ አረ ችግር የለውም ልቼልሃለሁ ብሩን ደግሞ የምን ቆይ አንዴ ደውልልሃለሁ አመሰግናለሁ ጨንቆኝ ምን ልክፈል ብዬ ስጨነቅ በጣም ነው የማመሰግነው ምንድነው ምን ሆነክ ነው ብሩን ትቼልሃለሁ አላልሽኝም እንዴ ስልክ እያወራሁ እኮ ነው እኔ የምን ብር ነው የምተውልህ ሲጀመር የቤት ክራዩን አታስብ እሱን እኔ ስልክ እያወራሁ ነው አሁን ብር እንዴ ምን ሆነክ ነው አንተ እኔ ሰው ተበድሮኝ ነበር እሱን ነው የተውኩለት በቃ ይቅርታ እንግዲህ ኧረ ችግር የለውም አንተ እንደዛ አትሳሳት ስልት ብሎ ሄዳ ስለ ገንዘብ ያሰብና ስልክ ስታወራ ለሱ መስሎ አረ ወይኔ ምስክር ገብቷል ይህ በፊት የምታየው ሰውዬ ወንጀሉ ሲፈጽም አይታል በአይኔ በብረቱ ነው ወንጀሉ ሲፈጽም ያየሁት ተረጋግተህ አስብበት አይታል አይቻለሁ አይቻለሁ እሺ አሁን ወደ ብይን ወደ መስጠቱ እንሄዳለን እንግዲህ ምንም አይነት ነገር አላገኘንም ወንጀለኛ የተባለው ሰውዬው ላይ እንደዚህ አይነት ያወጣችሁ በነፃ ተለቃል እሺ ክቡር ዳኛ አረ ይገለኛ እኔ እናንተ ውጪ እናወራለን እኔ እናንተ ውጪ ነው አተ የናጠጣ ሀብታም ገጨሽ አሉ ደግሞ ለመጠርጠሩስ ያው እንግዲህ የድል ነገር ነው አንተ ድሮ ምድል የለ እኔ የገረመኝ ነገር ደግሞ ምን መሰለህ አንተኒ ተንቀልቅዬ አስፓልቱን ተሻግሬ ቢሆን አንተ በስማ ይሄን መሰለ ድል አምልጠኝ ነበርኩ አንተ ተረልቼ ነበር ግን አስፋልቱን ተንቀልቅዬ ባልፍ ኖሮ አልገጭም ነበር ድህነት እንደዚህ ነው አረ ይከብዳል የምር